አጠቃላይ የትምህርት ስፔሻል ባለሙያዎች እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ከ2015 ጀምሮ ስራ ላይ የዋለው ኤፍኤምኤስ ነው፣ የመምህራንና ትምህርት መረጃ አስተዳደር ሲስተም ነው። ከዛ ከ2016 ጀምሮ ደግሞ የሲቪል ሰርቪስ፣ ከዛ 2017 የከተማ ልማት፣ አሁን ደግሞ በቅርቡ ስራ ላይ የዋለው አጠቃላይ ፋይል ማኔጅመንት ሲስተም አሁን ላይ አንድ ፍትህ ጽሕፈት ቤት ላይ ዲፕሎይ ሆኗል። አራቱም ሲስተሞች ፋይል ማኔጅመንት ሲስተም ላይ ነው የሚያጠነጥኑት። ስለዚህ መነሻችን መረጃ ነው። ጥርት ያለ መረጃ እስካለ ድረስ ግልጽነት ይኖራል፣ ትክክለኛ ሪፖርት ይኖራል። ከዚህ በፊት የነበሩት በወረቀት ነው፣ ከሆነ ወረዳ ወደ ሆነ ወረዳ ምናምን ሸር እየተደራረገ ሲሄድ ኢቨን እንኳን ትክክለኛ መረጃ እንኳን ይድረስ ብላችሁ ብታስቡ እየተቀያየረ ሲሄድ መጨረሻ ላይ ፎልስ የሆነ መረጃ ነው የሚደርሰው ማለት ነው። አሁን ግን እሱ ከወረዳ ጀምሮ እስከ ክልል ድረስ በተዋረድ መሰረት ኢንፎርሜሽን ፍሎ ማድረግ ስለሚችል መድረስ ያለበት መረጃ ቀጥታ መድረስ ይችላል ማለት ነው። ትክክለኛ መረጃ ደረሰ ማለት ትክክለኛ ውሳኔ መወሰን ይችላሉ ማለት ነው። የቀጣዩ አጠቃላይ በአማራ ክልል ያለው ስርጭት ምን ያህል ነው የሚለውን ጀስት ሳመራይዝ ለማድረግ ዲስትሪቢዩሽኑ እንደዚህ ነው።